ሰላም ዩቲዩብ እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሰን መተናል። በዛሬ ቪዲዮአችን እንግዲህ ኤሞቢ እና ስካትናቲ ኮላብ ቢያደርጉ ምን ሊመስሉ ይችላሉ የሚለው ነው ቼክ የምናደርገው። ሼር የተደረገልኝ ቪዲዮ አለ፣ እሱን ቼክ እናደርጋለን። ቀጥታ ወደ ቪዲዮ ነው የምንሄደው። ለቻናሉ አዲስ ከሆናችሁ ፕሊዝ ሰብስክራይብ ማድረጋችሁ እንዳትረሱ። ያው እንግዲህ ቼክ እናደርጋለን ላይክ ኮላብ ቢያደርጉ ምን አይነት ስራ ሊሰሩ ይችላሉ የሚለውን ነገር እስቲ በስሱም ቢሆን ለመገመት እንዲያስችለን እስቲ Jim Brown, I'ma run it back, better pipe down. I done got the keys, this might sound like woo. Yeah, I be putting on for my city. See a nigga win down like that. Around me, everything litty. I ain't stopping till I get gold. I'ma get a nigga 10 toes. I'ma stuck it till it can't fold. Young nigga with the bankroll. One, she got it, go get it. I got it, I'm changing all my patterns. They know me, I'm bad. Four, cold. ምን ሼ አይገቡም እንዴ እና ኤሞቢ ያበደ አገባብ ነው ጋይስ ላይክ ያበደ እሺ ኤሞቢ መጥቷል እስቲ ቼክ እናደርጋለን ጋይስ ስታየ ገንዘብ ኖት አየቡዜ ማጠፍቶት ሙዚቃ ወሬ መስሎት ሲጋፍን ሲገኝ ቀድሞት ራስን ቀጣ በሞት ልናገር መጣው ለምድር እንቧከረየው ሰፈን አይደለም ሬዲዮ ሰቦቤቴ አልገባፉ ሙዚቃ ላይ ተጠለችኝ ነው ቴን ምንድን ነው ፈመስቀሉ ለፍሪ ሰድቦይ ሞቢ አይመንሁኝ አያስገኝም እንናት ሚሰ ኦኬ ጋይስ አሁን ቀላል ነው ማለት ኤሞቢን ዲስአርጋችሁ ላይክ ድሪል ፖስት ብታደርጉ ባንዴ ነው የሚፈመሰው እየተባለ ነው። እስቲ እንደዛ ከሆነ ያው እኛ እንግዲህ ያው አመት ምናምን ሞላን ዩቲዩብ ከጀመርን ጋይስ ሶ ወይ እነ ኤሞቢን ዲስ አድርገን እንጀምራለን። እኛ እንግዲህ እንፈምሳለን። ምን ማድረግ ይቻላል ጋይስ? ምን ታስባላችሁ? እስኪ እናንተ ባይ ዘ ዌይ ጋይስ ዛሬ ማለት ነው እናንተ ናችሁ ሬት የምታደርጉት። ሲሪየስ ጋይስ ዛሬ እናንተ ናችሁ ሬት የምታደርጉት። ይሄን ስራ ከ10 ስንት እንደምትሰጡት እያሰባችሁ ጠብቁኝ። ላይክ መጨረሻ ላይ የምሬ ነው የምላችሁ ላይክ የሁላችሁንም ማየት ፈልጋለሁ። ላይክ ስንት ይገባዋል ለዚህ ስራ ማለት ኤሞቢና ስካት ኮላብ ቢያደርጉ እንዴት ነው የሚለውን ነገር እስኪ እቺ ኤኬ ነው ምናምን ነገር ብቻ እሺ ሂፕሆፕ ተበቃ ሊግል እዚህ ጌም ከመቀለድ ታለንቱ ከሌለ በዝግታ ውጣ እየተራመድ ሂፕሆፕ አደለቃቃ አረጉት የልጁ ሙዚቃ ፈታ በቃ ጀለስ ካልቻል ሙዚቃ ንቃ ይሄለን ገና ጅማሬ አልግቦ በሙዚቃ ደፍሬ አለኝ ታለንቱ ያቃል ስመደሁ ጉበቱ ያለቅሱ ማጥፋት ትቅሯለው ያነረሱ ያለች በቱ አለኝ ሲዘባል መላጣ ድዱ ነቱባል ሊግል በሉታ ከፈራ ደስቲ ጋይስ እስቲ ከዚህ ውስጥ የስካት ፓርት ብቻ የተመቻችሁ
እንደዚህ የሚለውን ኢሞጂ ኮሜንት ላይ ባይ ዘ ዌይ ላይክ እናንተ ሬት አድርጉትና እኔ ደግሞ ለሁላችሁም ሪፕላይ አደርጋለሁ ጋይስ። የኔን ለሁላችሁም ሪፕላይ አደርጋለሁ ኮሜንት ላይ። ሶ አንዳችሁም እንዳትቀሩ ኮሜንት ላይ ከ10 ለዚህ ቪዲዮ ስንት ይገባዋል ጋይስ? ስንት ይገባዋል ኮሜንት ላይ ፕሊዝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ይሄን ቪዲዮ እስካሁን ላይክ ካላደረጋችሁ ላይክ ማድረጋችሁ እንዳትረሱ። ቀጣይ የትኛውን ዘፈን ይዤላችሁ እንድመጣ መናገር ትችላላችሁ። ኢንስታግራም ላይ ዲኤም አድርጉ። ሶ ይመቻችሁ። የዛሬ ቪዲዮአችን ይሄን ይመስል ነበር። ቀጣይ በአዲስ ስራ እንገናኛለን። ይመቻችሁ። ፓፓው